ዋለ ወንድ ልጅ ትወልዳለህ ስሙንም ሱራፌል ትለዋለህ ያለኝ የእግዚአብሔር ሰው አገልጋይ ነው እና በጣም ደስ ብሎኛል። ሃሌሉያ። አሁን የተወለደው ወንድ ልጅ ነው። አንቺ ትዝ የሚልሽ ነገሮች አሉ? እግዚአብሔር ይመስገን። ስለ ሁሉም ነገር እግዚአብሔር ይመስገን። እሱ ብቻ ክብሩ ይውሰደው። በእኛ አቅም ሳይሆን በእግዚአብሔር እዚህ የደረስን አሁን ዛሬ 7 ዓመታችን ነው። ግን እዚህ እግዚአብሔር ምንም አይዋሽም፣ አንድ ቀንም አይዋሽም። እኔ ግን ወዲህ እላለሁ፣ ግን እግዚአብሔር ምንም አይሳሰትም። እግዚአብሔር ይመስገን። ምንም ሳንጠራጠር ግን እርጉዝ ያሉት ዝም የስሙ ሱራፌል ነው ይላቸዋለሁ እና ሰው ሁሉም ሲጠይቁ ወንድ ነው ሴት ነው ጠየቃሽ ቢባል እኔ አልጠየኩም። እዛ መጠየቅ አልፈልግም። ለምን ብትል እንደ ተብሏል እግዚአብሔር ቃል ማንም አይሻርም። ሐኪም ቤትም ወንድ ሴት የሚለው ሰው ጠይቅ ስልም አልጠይቅም በቃ ከዛ ለሰው ሱራፌል ትያለሽ ወንድ ትያለሽ ይላል። ስራ ቦታ ቢዳለው ስሙ ሱራፌል ነው ያለው። ሃሌሉያ። ጌታ ስሙ ይባረክ። ማመን እንደዚህ ነው። እግዚአብሔር ይመስገን። ነው እግዚአብሔር በማስከር አልፎ ብዙ ስራ እኔ ቤት ውስጥ ቤተሰቤ ውስጥም ሰርቷል። ከዚህ ቤትም እህቴ በጣም ታማ አብዳ በጣም እዚህ ቤት መጣ። በጣም ብዙ ክራት አይተን ዛሬ 2014 ላይ አይተናል እና እዚህ ብዙ ዳቅናቶችም ነበሩ፣ ብዙ ሰዎች ነበሩ። ግን እህቴ አሁን ዲና እግዚአብሔር ይመስገን ወጣ ገብታ እግዚአብሔር ይመስገን። እሷ መታ ምስጋና አቀርባለሁ ብዬ ነበረ፣ ግን ጊዜው ብዙ መንገድ ሩቅ ስለሆነ እግዚአብሔር ይውሰደው። ያለቀሰ እይትሽ እዚህ ተጸለዩ ነበር አብዳ የነበረችው። የሚገርማችሁ ነገር ትዝ አለኝ። አሁን አንድ ቤተሰብ አብዳ ነበረች ታማ ማለት ነው እና ከዛ ይዞ መጡት። የት ነበር? ከቦንጋ ከዛ ይዞ ነው የመጡት ያበደችው። ተጸለ ተፈወሰች። ለጌታ ክብር ይስጥ። አሁን እሷም ደህና ናት። ደህና ናት እግዚአብሔር ይመስገን። ሁሉም ጤና ናት። አሁን ነጋዴው ነው እየነገደች ነው። ሃሌሉያ! ኢየሱስ ጌታ ነው። አሜን አሜን። እግዚአብሔር አላሳፈረኝም። ከዛ ሳመጣ ከሀገሬ ስመጣ እግዚአብሔር አለ ትድናለች ብዬ እኔም በእምነት ነው ይዤ የመጣሁት። የዘላለም አምላክ እግዚአብሔር ሆይ ስለዚህ ብላቴና እናመሰግናለን። እግዚአብሔር አምላክ ሆይ እንደ ፈቃዲ ይህን ብላቴና ወደዚህ ስላመጣ ስም ይባረክ። በዚህ ምድር ላይ ተጽዕኖ ይፍጠር። ለበረከት ይሁን። ለቤተ ክርስቲያን በረከት፣ ለወላጆች በረከት፣ አቤቱ ለሀገር በረከት ይሁን። በሱ ምክንያት ይህ ትዳር ይባረክ። ዋሌ እዚህ ነው ጌታን የተቀበለው። የጎጃም ልጅ እግዚአብሔር ረዳው እና በጌታ በመሆኑ ቤተሰቦች ይጠሩታል። ሲሄድም አይቀበሉትም። ምንም ቢሆን እሱ ከጌታ ጋር ቀጠለ። ስለሱስ ጌታን አመስግኑ። እዚህ ነው የተጋቡት። የምታስታውሱ ከሆነ ፕሮግራማቸው እዚህ ነበር፣ ሰርጉም እዚህ ነበረ። ብዙ ውጊያ ነበረ፣ ብዙ ሰይጣን አሰራር አለ። እግዚአብሔር እየተናገረ እየተጸለየ እግዚአብሔር የዳብሎ ስራ እያፈረሰ ዛሬ በድል አቁሟቸዋል።